ሰላም እንደምን ዋላችሁ ውድ ተከታታዮቻችን፣ በጣም ነው የማመሰግነው። ትናንት በጠየኳችሁ መሰረት ብዙ ሰው ጋር እንዲደርስ አድርጋችኋል ቪዲዮዎችን እና እነዚህን የትምህርት መልእክቶች። አሁንም በርቱ፣ አበርቱ። ታርጌታችን 10,000 ጋር እንድንደርስ ሁላችሁም የምትችሉትን ተረባረቡ። ዛሬ ደግሞ ይዤላችሁ የመጣሁት በተለይ ከተሞች አካባቢ ብዙ እናቶች መኪና ይጠቀማሉ። በተለይ በእርግዝና ወቅትም ራሳቸው ድራይቨር ሆነው መኪና ይጠቀማሉ፣ ወይም ደግሞ በተለያየ መልኩ መኪና ራይድም ይሁን በሌላ መልኩ ይጠቀማሉ እና አንድ ትልቅ ጥያቄ የምንመጣ መኪና በምንጠቀምበት ወቅት የሲት ቤልት ወይም ደግሞ የመኪናውን ቀበቶ መጠቀም የለብንም የሚል አመለካከት ያላቸው እናቶች አጋጠሙኝ። ለምንድን ነው እንደዛ የሚሉት? ጽንሱ ላይ ጉዳት ሊያደርስ ይችላል በሚል ነው። እና አጠቃላይ እስኪ ስለ ትራቭል እና ስለ ሲት ቤልት አጠቃቀም አጠር አድርጌ ገልጽላችኋለሁ። እንግዲህ በመሰረታዊነት ሲት ቤልት መጠቀም እናትንም ጽንስንም ከጉዳት ያድናል። ይሄ መሰረታዊ መረጃችን ነው። ይሄን ያዙ። እንግዲህ መጠቀም ግዴታ ነው። መኪና ትራቭል በምታደርጉበት ጊዜ የሚሆን በፕሌን ትራቭል በምታደርጉበት ጊዜ ሲት ቤልት መጠቀም ግዴታ ነው። ግን ያው በእርግዝና ወቅት በተለይ ደግሞ የመጀመሪያው የእርግዝና ምዕራፍ ካለፈ በኋላ ማህፀን ወደ ላይ ከፊልና በቀላሉ ከአጥንት ውጭ ስለሚሆን ምንም ነገር ፊት ለፊት ያለ ሊያገኘው ይችላል። ስለዚህ የቤልት አጠቃቀም ጥንቃቄ ይፈልጋል። በመጀመሪያ ደረጃ ታች የሚታሰረው የሚታሰረው ቤልት ይሄ ላፕ ቤልት እንለዋለን። ታች ላይ የሚታሰረው እሱ በጥንቃቄ ሆድ ላይ ሳይሆን ወይም ደግሞ ሶፍት የሆነ የሰውነታችን ፓርት ላይ ሳይሆን አጥንት ላይ እንዲይዘው ተደርጎ መያዝ መቀመጥ አለበት። ይቻላል። ልክ አሁን እያደገ ከመጣ በኋላ ደግሞ ወጣ ካለው የሆድ አካባቢ ዝቅ አድርጎ ማሰር ማህፀንን እንዳይነካ ጽንሱንም እንዳይነካ። በቀጥታ ሶፍት የሆነውን ፓርት ካገኘው ልክ ነው፣ ጉዳት ያመጣል። ግን አለመጠቀም የበለጠ ጉዳት እንዳለው ሁሌም እንዳትረሱ። በዚህ ጋር የሚያልፈው በሾልደር ታፕ የምንለው ደግሞ የቤልቱ ክፍል ብዙ ሰው ከጀርባ ብናደርገው የተሻለ ነው ብሎ፣ ግን ያ አይመከርም። እንደዛ መሆን የለበትም። ግን ጥንቃቄ ይፈልጋል። አንደኛ በጡቶች መካከል ማለፍ አለበት። ቤልቱ በጡቶች መካከል ነው ማለፍ ያለበት። ጡት ላይ ማረፍ የለበትም። ከባድ ጉዳት ሊያመጣ ስለሚችል ጡት ያንን ለመቀነስ በጡቶች መካከል ማረፍ አለበት። ከዛ ደግሞ ሙሉን ቤሊ ወይም ሆድ በማያገኝ መልኩ ወደ አንድ ሳይድ ተደርጎ መታሰር አለበት፣ ሆድ ላይ እንዳያርፍ። በዛ መልኩ መጠቀም ነው። ሌላው ከዚህ ጋር ተያይዞ ሴፍ ለመሆን ኤርባግ ያላቸውን መኪኖች ኤርባግ ኦን ማድረግ ተገቢ ነው። ቤልት ደግሞ ተጠማዞ መሆን የለበትም። በምታሳልፉበት ጊዜ መጠማዘዝ የለበትም። ስሙዝ ሆኖ ወይም ደግሞ በትክክል እንዲወርድ መደረግ አለበት፣ ጥቅም ስላለው ማለት ነው። ረጅም ርቀት የምታሽከረክሩ ከሆነ ደግሞ እረፍት ወስዶ ትንሽ ዘና ብሎ መግባት ይገባል። ምንም አይነት ግጭት ካጋጠማችሁ ትንሽም ነው ምንም አልተጎዳውም የምትሉትም አይነት ቢሆን የሕክምና ተቋም መታችሁ ቼክ ማድረግ ይገባል። ለዛሬ ያለኝ ይሄ ነው። እንግዲህ ይጠቅማል ብዬ አስባለሁ። ዶክተር ፍቃደ ነኝ ከቅዱስ ገብርኤል ጠቅላላ ሆስፒታል የማህፀንና ጽንስ ሕክምና ስፔሻሊስት። አመሰግናለሁ። መልካም ቀን።